ማርያም ሆይ አትፍሪ፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ይህ ቃል የተነገረባት ልዩ ከተማ በዚህ ሰፊና ግዙፍ ዓለም ላይ እንደ ኢየሩሳሌም ምድር የብዙዎችን ልብ በሁለት ጽንፍ የምታቆም የስሜት ማዕበል የምታስነሳ ብርቅዬ ሀገር ያለ አይመስልም። በቆዳ ስፋቷ በካርታዋ ጠርዝ ላይ የበሬ ግንባር የምታክል በአይን እይታ የማትገኝ ብትሆንም በታሪኳ ግዝፈትና በግርማ ሞገሷ ግን አህጉራትን ታስነቃለች። እሷ የታሪክ መጋረጃ የሚገለጥባት፣ የዓለም አይን ሁሌ እንደ ከፈተች የምታስቀር አስመታዊ ምድር ናት። ፖለቲካዊ ከሃይማኖት ጋር የተጋመደባት፣ የሰላም ዜማ በጦርነት ድምፅ የታጀበባት፣ ስደትና ተስፋ በአንድ ማሰሮ የበሰሉባት እንቆቅልሽ ሀገር ናት። እንደነ ቢቢሲና አልጀዚራ ያሉ የዓለም ዜና አውታሮች ማለዳቸውን በእሷ ስም ካላወጁና ምሽታቸውን በእሷ ወሬ ካልደመደሙ ውሏቸው ጎደሎ፣ ቀናቸውም ያልተሟላ ይመስላቸዋል። እስራኤል ዓለምን በሀሳብና በስሜት ለሁለት የከፈለች የመከራና የክብር መገናኛ ድልድይ ናት። የዚች ታላቅ አገር የልብ ትርታ ደግሞ ምድራዊቷና ሰማያዊቷን ዓለም የምታገናኘው በቅድስናና በታሪክ የተለወሰችው ድንቅ ከተማ ኢየሩሳሌም ናት። እንኳን ወደ ኢየሩሳሌም በሰላም መጣችሁም። በመካከለኛው ምስራቅ ክልል የተለያየ ባህል፣ እምነት፣ ታሪክ መሰረት በሆነው የፍልስጤም ምድር ውስጥ የተቆረቆረችው እስራኤል ከዓለም ዕድሜ የጠገበ ሀገር አንዷ ናት። እስራኤል ስትነሳ ወደ አእምሮ ቀድሞ የሚመጣው ኢየሩሳሌም የሚለው ስም ነው። በዕብራይስጥ ቋንቋ ኢየሩሻሌም ሲሆን ሰላም የሚል ትርጓሜ ያለው። የኢየሩሳሌም ታሪክ በቀላሉና በጥቂት ቃላት ብቻ ጠቅልሎ አድርገው ለመግለጽ አዳጋች ነው። የቅሪተ አካልና ቁፋሮ ምርምር ባለሙያዎች እንደሚሰጡት ግምት በከተማው የመጀመሪያው ሰፈራ የተካሄደው በ4500 ዓመት ዓለም ገደማ ነበር። ይሁን እንጂ ኢየሩሳሌም በአይሁድ ግዛት መንግስትና ዋና መዲና ሆነችው በ1200 ዓመተ ዓለም በንጉሠ ዳዊት ዘመን ነበር። በዘመኑ የዳዊት ከተማ ትባል ነበር። ይህም ማለት የይሁድ ሕዝብ ያለምንም መቆራረጥ ለ3000 ዓመታት ያህል በኢየሩሳሌም ከተማ ኑሯል ማለት ነው። ኢየሩሳሌም በተለያዩ የውጭ ኃይሎች ተገዝታለች። ፈረንሳውያን፣ ሮማውያን፣ ኦቶማን፣ ቱርኮችና የእንግሊዝ ግዛት መንግስትን ጨምሮ ከ40 በላይ መወረራዎች አስተናግዳለች። ኢየሩሳሌምን ለመያዝ ከ100 በላይ ጦርነቶች መደረጋቸውን ታሪክ ያስረዳል። ከዚህ የተነሳ ኢየሩሳሌም የተለያዩ ባህሎችና ተጽዕኖ ያስተናገደች ታሪክ፣ የባህልና የእምነት መዘክር ናት። በወራሮች የተገፋች ኢየሩሳሌም እየፈረሰች የተሰራችባቸው ብዙ አጋጣሚዎች አልፈዋል። ኢየሩሳሌም የምትታወቅበት የመጀመሪያው ታላቁ ቤተ መቅደስ በንጉሥ ሰለሞን ዘመን በ10ኛው ዓመት ዓለም አጋማሽ ላይ ሲገነባ እስከ 150,000 ሰራተኞች ተሳትፎ ነበር። ይሁን እንጂ በወረራ ምክንያት ፈርሶ ሁለተኛው ቤተ መቅደስ ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን እንደገና የተገነባና እስከ 70 ዓመት ዓለም ድረስ ቆይቷል። በሮማውያን ወራሪዎች የአይሁድ ከተሞች በወደሙበት ወቅት ከኢየሩሳሌም ብቸኛው የተረፈው የከተማው ምዕራባዊ ግድግዳ ሲሆን እስካሁን ቆሞ በቱሪስቶች እየተጎበኘ ይገኛል። አይሁዳውያን በግንብ የተከበበችውን ኢየሩሳሌምን ጨምሮ ከተሞቻቸው ስለወደሙ ኢየሩሳሌምን ወደ አውሮፓ ተሰደው ለ2000 ዓመታት ያህል በሰው ሀገር ለመኖር ተገደዋል። ነገር ግን ለታሪክ ምስክር የቀረው ብቸኛ ምልክት የምዕራቡ ኢየሩሳሌም ግንብ ክፍል በስደት ለነበሩት እስራኤላውያን ተስፋና የህብረት ምንጭ ሆናለች። በፈራረሰችው ኢየሩሳሌም የቀሩት አይሁዶች በተረፈው ግንብ ዙሪያ ኑሯቸውን መስርተው ማንነታቸውንና እምነታቸውን ጠብቀው ሲኖሩ፣ የውጭ ሀገራት የተሰደዱት ደግሞ የመሰባሰብና ወደ ኢየሩሳሌም የመመለስ ህልም በልባቸው ተክሎ በተስፋ የመኖር ጽናት ሆናለች። ኢየሩሳሌም ከተማ ውስጥ ዋነኛ የቱሪስት መስህብ የሆነው ኢየሩሳሌም ከተማ በግንብ የታጠረች ከተማ ናት። የግንብ ቅጥሯ 2.5 ማይል ርዝመት፣ 40 ጫማ ቁመትና 8 ጫማ ውፍረት አለው። በኢየሩሳሌም የግንብ ቅጥር ላይ 34 የመጠበቂያ ማማዎች ያሉ ሲሆን ለትራፊክ ሲባል 7 መግቢያዎች አሏት። ኢየሩሳሌም አብርሃማዊ ሃይማኖቶች የሚባሉት የአይሁድ፣ የክርስትና፣ የእስልምና ሃይማኖቶች ቅዱስ ስፍራ ስትሆን በየዓመቱ ከ3.5 ሚሊዮን በላይ ህዝብ ይጎበኛታል። ከ50 በላይ ቤተክርስቲያኖች፣ 33 መስጂዶችና 300 የአይሁድ ምኩራቦች ይዛለች። ከ60 በላይ ሙዚየሞች ይገኙባታል። ኢየሩሳሌም አስደናቂ ከተማ ናት። ውብ የሆነ ባህል፣ ታሪክ፣ ሕንፃና ከሁሉም በበለጠ ደግሞ በዓለም አቀፍ ደረጃ እጅግ የታወቁ መዳረሻዎች አሏትና ዓለም ካሏት ድንቅ ከተሞች አንዷ የግድ የመታየት ያለባት ግሩም ስፍራ ናት። በዓለም ጥንታዊ ከተማ እንደመሆኗ ከሁሉም የዓለም ማዕዘናት በርካታ ጥንታዊና ዘመናዊ ባህሎችን ያቀፈ ታሪክ የሞላባት ከተማ ስለሆነች ለጎብኚት ሁሉ ልዩ ተሞክሮ ትሰጣለች። ኢየሩሳሌም የአይሁድ ክርስቲያኖችና የሙስሊም ቅዱስ ስፍራ ናት። ብዙዎቹ ወደዚህ ከተማ ቅድስና ስፍራቸውን ለማየት ሃይማኖታዊ ጉዞ እንደሚያደርጉና ከዚህ በፊት አይተው የማያውቁትን ሕይወት እምነትን ይቋደሳሉ።
አሮጌው የኢየሩሳሌም ከተማ ከዘፍጥረት ልትቀድም እንደምትችል ይነገርላታል። መጽሐፍ ቅዱሳዊ ታሪክ እንደተገለጸው በአሮጌዋ ከተማ እምብርት ያለው የቤተ መቅደስ ተራራ መጽሐፍ ቅዱስ ውስጥ አብርሃም ልጁን ይስሐቅን ሊሰዋበት ከነበረው ስፍራ ጋር በጣም ተመሳሳይ ነው። ከ2000 ዓመታት በፊት የነበሩት የአይሁድ ቤተ መቅደሶች መጽሐፍ ቅዱሳዊ ስፍራዎች ማዕከል ነበረች። ከእነዚህ ውስጥ ዛሬ ሁለተኛው ቤተ መቅደስ ምዕራባዊ ቅጥር ግድግዳ ብቻ ተርፎ ቆሞ ይገኛል። በዚሁ ስፍራ ያለው ሌላው ታሪካዊ ስፍራ ኢየሱስ ክርስቶስ እንደተሰቀለበት የሚታሰብበት ጎልጎታ አሁን በቤተ ክርስቲያን ውስጥ ቅዱስ የመቃብር ስፍራ ሆኖ ተቀድሷል። የዓለቱ ጉልላት በእስልምና ካሉ የተቀደሱ ስፍራዎች አንዱ የሆነው ሙሐመድ ወደ ጀነት ያደረገበትና ሌሎች አስገራሚ ስፍራዎች ያሉበት ነው። በኢየሩሳሌም ካሉ ታሪካዊ ከተሞች ጥቂቶቹን እነሆም። የተረፈው ግድግዳ። ምዕራባዊ ግድግዳ ለአይሁዳውያን እጅግ ዋነኛ ስፍራ ነው። በኢየሩሳሌም ካሉት እጅግ ዋነኛ ታሪካዊ ስፍራ ምዕራባዊ ግንባር። ይህ አይሁዶች ለመጸለያና ለመሰባሰብ የሚመጡበት ቅዱስ ስፍራ ነው። አካባቢው ለረጅም ዘመናት ቅኝ ከገዙት ኦቶማን ቱርኮች ዘመን ጀምሮ የአይሁድ ሕዝብ መንፈሳዊ ጉዞ የሚያደርጉበት ቅዱስ ስፍራ ነው። በእያንዳንዱ ዓመት አያሌ ሕዝብ እየመጣ ይጎበኘዋል። ምዕራባዊ ግድግዳ ሁለተኛው ቤተ መቅደስ ሲፈርስ የተረፈው ብቸኛ የከተማዋን ቅጥር አምዱ አካል ነው። በሌላ በኩል የለቅሶ ግድግዳ ይሉታል። ምክንያቱም አይሁዳውያን በ70 ዓመት ላይ ለፈረሰው ግንብ የለቅሶውን ግርግሮ የሚያደርጉበት ስፍራ በመሆኑ ነው። በዕብራይስጥም ኮቴል ይሉታል። የዳዊት ከተማ የአገሪቱ ብሔራዊ ፓርክ ሲሆን በየዓመቱ 1 ሚሊዮን የሚደርሱ ሰው ይጎበኘዋል። እንደ አንድ ወሳኝ የአርኪኦሎጂ ስፍራ ዛሬ ለጎበኘው ሁሉ ጥንታዊቷን ኢየሩሳሌምን የሚገልጥ ድንቅ ስፍራ ነው። በኢየሩሳሌም እጅግ ገናና ከሆኑት የቱሪስት መስህቦች አንዱ የሆነው የዳዊት ከተማ በርካታ መስህቦችን ይዟል። የቅዱስ መቃብሩ ቤተክርስቲያን። ይህ የኢየሱስ ክርስቶስ በተሰቀለበት ስፍራ የተገነባ በክርስቲያኖች መንደር ያለ ቤተክርስቲያን ነው። የተገነባው ንጉሥ ታላቁ ኮንስታንቲን በ4ኛው ክፍለ ዘመን ክርስትና ከተቀበለና የሮማ ግዛት መንግስት ብሔራዊ ሃይማኖት ካደረገ በኋላ ነው። ከመላው ዓለም ክርስቲያኖች መንፈሳዊ ጉዞ የሚያደርጉበት ቅዱስ ስፍራ ነው። ቤተክርስቲያኑ ውስጣዊ ክፍሉ በአስደናቂ ሃይማኖታዊ ስዕሎች የተሞላ ውብ የኪነ ህንፃ ቅርጽ ያለው ነው። የድንጋይ ጉልላት። የድንጋይ ጉልላቱ የእስልምና ሶስተኛው ቅዱስ ስፍራ ነው። እንዲሁም ለአይሁድና ለክርስቲያኖች እንዲሁ ወሳኝ ስፍራ ነው። እስላማዊ ትውፊት ይህን ስፍራ ነቢዩ መሐመድ ወደ ሰማይ ያረገበት ስፍራ እንደሆነ ይጠቁማሉ። ሙስሊም ያልሆኑ ጎብኚዎች በሙስሊሞች የመጎብኘት ሰዓት መግባት አይፈቀድላቸውም። ነገር ግን ሙስሊም ያልሆኑ በሚጎበኙበት ሰዓት እንዲገቡና በቤተ መቅደሱ ተራራ እንዲጎበኙ ይፈቀዳል። ይህ ስፍራ በሌላ መልኩ በአይሁድ ትውፊት መሰረት የሞሬ ተራራ ይባላል። ይኸውም አብርሃም ልጁን ይስሐቅን ዓይኑን ሸፍኖ ለእግዚአብሔር መስዋዕት ሊያደርገው ሳላ መልአክ ገብርኤል መጥቶ እንዲተወው ያዘዘበት ስፍራ ነው። እንዲሁም ንጉሥ ሰለሞን ለቃል ኪዳኑ ታቦት የመጀመሪያውን ቤተ መቅደስ የገነባበት ስፍራ ነው ይባላል። የዳዊት ማማም። የዳዊት ማማ ወይም የመጠበቂያ ምሽግ የሚባል ሲሆን ከጃፍ መግቢያ በር ቀጥሎ ይገኛል። አሁን የሚታየው ህንፃ በመካከለኛው ዘመን እንደተገነባ ይነገራል። ይሁን እንጂ ከመነሻው የተገነባው በ1ኛው ክፍለ ዘመን በንጉሥ ሄሮድ እና በምዕራብ በኩል ደግሞ መግቢያ እንዲሆን ታስቦ የተገነባ ነበር። በአጠቃላይ ታሪካዊቷ ኢየሩሳሌም ከተማ ከመላው ዓለም እየመጡ ሰዎች የሚጎበኟቸው ከላይ ከገለጽናቸው የሚበዙ ታሪካዊና ሃይማኖታዊ ስፍራዎችን የያዘች አስገራሚ ስፍራ ናት። ኢትዮጵያውያን ኢየሩሳሌም በሕይወት ዘመን ቢያንስ አንድ ሄደው ለመጎብኘት የሚመኟት ከተማ ናት። ነገር ግን የህዝቡን ጉዞ የሚደርስበትን እንግልት ለመቀነስ ንጉሥ ላሊበላ በኢየሩሳሌም አምሳል ላሊበላን እዚሁ በኢትዮጵያ በመገንባቱ እዚያ ድረስ የሚሄዱ ነገር ሙሉ በሙሉ ባይባልም እንዳይቀር ታሪክ ያስረዳል። አብራችሁ ስለቆያችሁ አመሰግናለሁ። የዛሬው ቪዲዮአችን ስለጨረስን በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።